ሰላም ጤና ይስጥልን የመሲ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። እንደተለመደ ዛሬ ደግሞ የዳጣ ድራማ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ ይዤላችሁ ቀረብኩት አብጊድ ናታን ክላስ ገብታ አልወጣም እያለች ነበረ። ናታን ደግሞ ውጪ አልወጣም እያለች ከናታን ጋር በጣም እየተከራከረች ነበረ። ዛሬ እዚህ ማደር ፈልጋለሁ፣ ከአንተ ጋር መሆን ፈልጋለሁ፣ ከዚህ ክላስ አልወጣም። አንተ እኔን ለምንድን ነው መጠለኝ? የኔን ስሜትን ለምንድን ነው ማትረዳኝ? አንተ እኮ ብቻ ዳጣን ነው የምትወደው እያለች በጣም በእልህና በቅንዓት ከሱ ጋር በጣም ጨቃጨቅና ትከራከራለች ማለት ነው። እሷ ግን በግድ ልትወደው ወይስ ልታፈቅረው ፈልጋ ይሆን እንጃ። በነገራችን ላይ ፍቅር በግዴታ አይደለም በውዴታ ነው እንጂ ሁለት ሰው በተስማማበት ህይወት ነው እንጂ የሚያምረው። በግድ አንድ ሰው ብቻ ፍቅር ገብቶት ወይስ በፍቅር ውስጥ ገብቶ ሌላኛው ሰው ፍቅር ሳይዞ ዝም ብሎ የሚጎታት አይደለም። ፍቅር ማለት የሁለት ሰው አንድ ሲሆን ነው እና አበጊዴ በጣም ተንኮለኛና አደገኛ ናት። እንዴት የሚጠላት በጣም ነው የምታስጠላኝ። ለምን የምታደርገው ነገር በጣም ነው የሚያስጠላኝ፣ እውነት ለመናገር ማለት ነው። በጣም ትቀናለች። ለዛም ደግሞ ለሰው በቃ ክብር የላት እና ናታ ክላስ ገብታ እንደዚሁ ሆና ለምንድነው ስሜት የማትረዳው እያለች ናታን እያጨናነቀች ነበረ። እና እንደተመለከታችሁ ናታን ተናዶ ውጭ ያልወጣም እያለች በግድ ስታስቸግረው እምቢ ካለ ብዬ ጮኬ ነው የሚያስይዝቅ፣ እምቢ ካለ ደፍሮኛል ብዬ እጮኋለሁ። እሱ ደግሞ ውጪ፣ እኔ እምቢ ካለ እማዬና አባዬን እጠራለሁ ስል አይ ጥራ፣ እንደውም እኔ ጮኬ ደፈረኝ ብዬ አስይዛለሁ ብላ ስትናገር እሱ ደግሞ በስልኩ ሪከርድ እየቀዳት ነበረ። እሷ የምትናገረውን ቃላት ሁሉ እየቀዳት ነበረ። ከዛ እሷ አላወቀችም። ከዛ በኋላ እኔ እኮ አንቺ የምትይውን ነገር ሁሉን ነገር ከድሻለሁ። አሁን ትወጫለሽ ወይ አትወጪም? እምቢ ካልሽ ይህንን ሪኮርድ ለአባይና ለማዬ አሰማችኋለሁ ብሎ በተናገረ ጊዜ እሷን ደግሞ በጣም ደነገጠችና ስትወጣ እጇን ያዘና ምን አለ፣ አይ ችግር የለም ይህንን ድምፅ እኔ ለአባይና ለማዬ አላሰማቸውም፣ አንቺ ብቻ ውጭልኝ ብሎ ስነግራት እሷም ደግሞ በጣም አፈረች። እና በጣም የሚያሳዝን ነገር ነው። ወንድ ልጅም በግድ በቃ እኔን ካላፈቀርከኝ እኔን ካልወደድከኝ ማለት ዘበት ነው። ለምን በግድ የሚሆን ነገር የለም። በግድ የሚሆን ነገር ምንም ነገር የለም። በእልህ ደግሞ የሚሆነው ነገር ምንም ነገር የለም። ሁለት ሰው በተስማመበት ነገር ነው ደስ የምለው እንጂ በእልህ ተገፋፍቶ ወይም በእልህ የሚሆን ነገር አንዳች ነገር የለም። ስለዚህ እሷ በእልህ ብቻ ነው እየተጓዘች ያለችው ዳጣን ስለሚወዳት ስለሚያፈቅራት ከዚህ በፊት እንዳያችሁ በቴክስት ስላየች ከዛ ቀን ጀምሮ ደግሞ በጣም ጨምሮባታል ማለት ነው። ቅናቷን ቀጥል እያለች ነው። ምናልባት አሁን ደግሞ ናታንንም እንደዚህ ካላደረከኝ ብላ እያጨናነቀች እንደሆነ ተረድታችኋል ማለት ነው። እና አሁን ደግሞ በቀጣይ ደግሞ ከሰላም ጋር በስማም ሰላምን ጠምዳ ይዛለች ማለት ነው። ከማን ነው ያረገዝሽው? እንዴት ልታረግዝሽ ቻልሽ? ባልሽ ማን ነው? እኔ ያላወኩት ባል ማን ነው? እና ወይስ ከማን አረግዘሽ ነው? ባልሽን ንገሪ፣ ወይ ለማን እንዳረገዝሽ ንገሪ ብላ እምቢ ካልኩኝ እሷ ደግሞ ታዲያ ሌላ ከማን አረግዘሽ ሊሆን ይችላል? ታዲያ ባልሽን ካልነገርሽ ከማን ነው ልታረግዘ የቻልሽ ብላ እምቢ ካለች ሁሌ እዚህ ክላስ ምትሮጭ ምንድን ነው? እዚህ ክላስ ደግሞ ማጽዳት አበዘሽ ብላ ስጠይቆ አንቺ ጭንቅላት የለሽም ወይ ብላ ሰላም እሷን ትመልስላታለች ማለት ነው። ከናታም ጠርጥራ ሊሆንም ይችላል፣ ማን ይታወቃል? አንቺ ሁሌ ክላሱን እየሮጥሽ ነው፣ ሁሌ እዚህ ነው የምትገኙ ብላ ሰላምን አበጊዴ እንደዚህ ትናገራለች ማለት ነው። እና በመጨረሻ ናታንን በሷ መጠርጠሯ እኮ ነው በጣም የሚያሳፍረው። ምን አልሽኝ አንቺ? ጭራሽ እኔን ከናታን ጋር እንደዚህ ትጠረጥርኛለሽ? አንቺ እንደም እማይና አባይን ባልፈራቸው ኖሮ አሳዳጊ የበደለሽ ብዬ እሰድብሽ ነበረ ብላ ሰላም ወጣቻት ማለት ነው። በጣም ታሳፍራለች። እውነት ለመናገር ከሷ የማይጠበቀውን ነገር ነው የምታደርገው ማለት ነው። እንዴት ልጠረጥር ቻለች?
ሰላም እንደዚህ ታደርጋለች ብላ እንዴት ልታስብ ቻለች? በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። እና እዚህ ደግሞ ውሃና ዳጣ እንዲሁም አለ ማለት ነው። ዳጣና ውሃ ናት አይደለ ስሟ ውሃም ከዛም ደግሞ ናታንም አለ ማለት ነው። ናታን በውስጥ አይነሷን ዳጣን ሳይ ምን ነው እየበላኸኝ ቡዳ እኔን እየበላኸኝ ነው ወይ ብላ እንትን ስታደርግ አራ ምን ማለት ነው? ሰው እንዴት ይበላል? እንደዚህ እኮ አይባልም። ውሃ ከሰማች ደግሞ ምን እንደምትል አስቢ እስኪ ብላ ስናገር አይ ፎንቃ ያሰኮይ ስትል አሁ ያዝንተ ሄድና አውጣው አለች። ሄድና ያዝ እና እዚህ ደግሞ ሰላምና ዳጣ እየተመካከሩ ነበረ። ሰላም ለዳጣ ነገረች። አብጊዴ በጣም አስቸግረኛለች። ከማን ነው ያረገዝሽው? እንዴት ልታረግዝ ቻለች? ብላ አሁን ደግሞ እኔ ከናታን ጋር እየጠረጠረችኝ ነው ብላ ከናታን ጋር ጭራሽ ከናታን ጋር እየጠረጠረችኝ ነው። ምን ቢያደርጋት ይሻለኛል? እባክሽን ዳጣ አንድ ነገር ልለምንሽ፣ አንቺ ለአብጊዴ የሚሆን ባል አንድ ካገኘሽ የእሷ ነው ብለሽ አስተዋወቂኝ ብላ ዳጣን ሰላም ትጠይቃታለች ማለት ነው። እና እንደዚህ ስትጠይቃት ደግሞ አበጊዴ ውጭ ቆማ እየሰመቻት ነበረ። ምን እንደምትል ምን እንደሚያወሩ እየሰመቻት ነበረ። እና ጆሮዋን ደቅና እየሰመች ነበረ። ከዛ በኋላ ሰላምዬ እያመካከረች እያለ ዳጣ ደግሞ ሰላምን ምን አለቻት? አንቺን ሁለተኛ የምትነካሽ ከሆነ አንቺን አንዳንድ ነገር የምትልሽ ከሆነ ለእኔ ንገሪ፣ እኔ እሷን እኔ ልኳን ነው የሚያደርሰው። እኔን ማን እንደሆንኩኝ ታውቀኛለች ከዚህ በፊት እኔ አሳያታለሁ ብላ ዳጣ ደግሞ ለሰላም ትነግራታለች። ሰላም ደግሞ ባይ ልትመቻት። ይህንን ደግሞ ከሰመችስ ሰማይና ምድሩን ነው የምትሰቅለው። ተይ በቃ በቃ አቁሚ ያለች እና ሰላም ለዳጣ እንደዚህ ትነግራታለች። አንድ ነገር ካለችሽ እኔን የሚያሳያት ብላ ዳጣ ለሰላም ስትነግራት፣ ከዛ በኋላ ደግሞ ዳጣ ትታት ለመውጣት ስትል ከዛ በኋላ አበጌዴ ትታ አንድ ክላስ ላይ ትደበቃለች። ከተደበቀች ደግሞ ትወጣና ከዛ በኋላ ሰላም ጋር ልትሄድ እየሆነችም እነዚህ ለካ ሁለቱም እየተመካከሩ ብላ ብቻ ነው እያወረች ነበር። እና የሆነ ቦታ አጋጣሚ የሆነ ውጭ በወጡበት ሰዓት ላይ አበጊዴና ዳጣ ተገናኙና አንቺ ዳጣ ምን አባት ስለሆናችሁ ነው እናንተ ሁለታችሁ ከዚህ ቤት ካልወጣችሁ እረፍት የለንም። ስለዚህ እናንተ ከዚህ ቤት መውጣት አለባችሁ። በይ ደግሞ ለእኔም ደግሞ ጓደኛ ሰጠሽ? ማናት ደግሞ ከእኔ ጋር አብሮ የምትወጣው አለቻት ዳጣ። እኔ ራሴን ወክዬ ነው እንጂ የሚያወራው ስለ ሌላ ሰው አይመለከተኝም ብላ ዳጣ ስታወራት እና አንቺ እያችኛዋ ባል የሌላት ለማን እንዳረገዘች የማታውቅ ወይም ሰላም ተብያ ስትል በይ ስለሷ ማውራት አቁሜ ብላ ዳጣ በአበጊዴ ላይ ተናዳ ትናገራታለች። እና የእሷ ባል ማን እንደሆነ ለማን እንዳረገዘች ይሄኛውን ሳላረጋግጥ እኔም አልተውም ብላ አበጊዴ በጣም በልህ ሳውራ ነበረ። በጣም ከባድ ነው። አበጊዴ በጣም እልህየኛ ናት። እና ናታም ሳይወድ በግድ በስማም ሴት ልጅ እንደዚህ በግድ ማድረግ የለበትም። በእርግጥ ያሳፍራል። ለማንኛውም ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ሁሉ ጊዜ ለእናንተ አዲስ ቪዲዮ ይዤላችሁ እቀርባለሁ። ባይ ባይ።